that is about Emperor Johannes IV. This is the successor of what? The successor of Emperor Ate Theodorus. Last time we have discussed about Theodorus II attempted to unify our country Ethiopia, but he was not successful. Because of what? Because of internal and external challenges. From internal challenges from the church, and from external challenges, not only the church, there is also what? From local leaders, and also from external challenges, the British forces. The British missionary was imprisoned by Ate Theodorus, and they forcefully worked for what? For modern weapons like Sebastopol. Sebastopol, one of the, the reflection of one of the British missionary and knowledgeable persons' weapons. But today's class is about Emperor Johannes IV. Emperor Johannes IV is very another Ethiopian modern time of ሌላኛው የሀገራችን ኢትዮጵያ በሀገራችን ኢትዮጵያ ከአጼ ቴዎድሮስ ቀጥሎ የትልቅ ሰሰር ከሱ ቀጣይ የመጣ መሪ ነው። ካሳምቻው ትግራይ ወይም ደግሞ የትግራይ መሪ የነበረ ወደ ስልጣን ከመምጣቱ በፊት አዘባቶፍ አሰብ ላይ ከኢምፐረር ጊዮርጊስ ጋር ተጋጭተዋል ወይም ደግሞ ጦርነት አድርገዋል። ከዛ በኋላ ወደ ስልጣን የመጣው። ስለዚህ ዮሐንስ ምን ሰራ? እሱም ኢትዮጵያን አንድ ለማድረግ ፒስፉል የሆነ ሰብሚሽን በመጠቀምና እንዲሁም ደግሞ ፎርስፉል የሆነ ሰብጁጌሽን በመጠቀም ለመስፋፋት ሞክሮ ነበረ። ነገር ግን ሰክሰስፉል አልነበረም። ኮምፔሪንግ ዊዝ አጼ ቴዎድሮስ ኢትስ ቬሪ ጉድ። ከአጼ ቴዎድሮስ ጋር ሲነጻጸር ይሻላል የኢምፐረር ዮሐንስ ፎርስ ማለት ነው። ለምሳሌ እንግሊዞች በአጭር ሚሽን አሳክተው ሲወጡ ምን አሳክተው ሲወጡ ዓላማቸውን ሚሽናቸውን አሳክተው ሲወጡ ግብጾች ተሸውደዋል። ምን ብለው አሰቡ? እኛም ልክ እንደ ብሪቲሽ አሸንፈን እንወጣለን የሚል አይነት ሀሳብ ይዘው መጡ ወደ ኢትዮጵያ ለመውረር አሰባት ነው ጉንዴን አሰባት ነው ቡራ። ሁለቱም ጦርነቶች ግን በጉንዴን ጦርነት በቡራው ጦርነት ኢትዮጵያውያን አሸንፈናል። በአዘ ታይም ኦፍ ዮሐንስ ፎርስ በ1875 እና በ1876 successive battles, the Ethiopians achieved a great victory over the coming Egyptian forces. When you come to what about the Lich agreement? የሊች ስምምነት ምንድነው? ዮሐንስ ከሚኒሊክ ሰከንድ ኦፍ ሸዋ ጋር ያደረገው ስምምነት ነው እና በዚህ ስምምነት ሚኒሊክ accepted the lordship of ዮሐንስ የዮሐንስን የበላይነት የተቀበለበት በሊች ስምምነት ሩፔ አኑዋል አትሪቢዩት ወይም ደግሞ የዓመታዊ ግብር ለመክፈል የተስማማበት የውጭ ጉዳይ በተመለከተ ስቶፕ ኤኒ ካይንድ ኦፍ ፎሬን ሪሌሽን ወይም ደግሞ የውጭ ጉዳይ በተመለከተ ምንም አይነት ጣልቃ እንደማይገባ ስምምነት ያወጣበት ነው የሊችው ስምምነት። ኖት ውጫሌ የውጫሌ was the difference between the ውጫሌ treaty and the lich agreement? ውጫሌ ስምምነት ማለት ሚኒሊክ ሰከንድ ከማጋር ያደረገው ከጣሊያኖች ጋር ያደረገው ስምምነት ነው። ለአድዋ ጦርነት መንስኤ ነው ማለት ነው። በ1896 በእኛ ደግሞ 1888 በውጫሌ አግሪመንት መሰረት ለምሳሌ የሚኒሊክ አሁን ለሚኒሊክ ስንገባ እናየዋለን እና 1888 ላይ በእኛ ማለት ነው ኢትዮጵያ ካላንደር ግሪጎሪያን ካላንደር 1896 የአማሪክ ቨርሽኑና የጣሊያን ቨርሽኑ ይለያያል። የጣሊያንኛው ትርጉም ምንም አይነት ግንኙነት ኢትዮጵያ ከጣሊያን ጋር የምታደርገው በጣሊያን በኩል ነው። የውጭ ግንኙነት ሆነ የውስጣዊ ግንኙነት የሚለው በቃ ግዳጅ ያዘ ነው። ፎርስፉል የሆነ ነገር ነገር ግን የኢትዮጵያው አማሪክ ቨርሽኑ ደግሞ የአማሪክ ትርጉሙ ደግሞ የሚለው በኢትዮጵያ መልካም ፍቃድ ላይ በመመስረት ነው የሚለው። አያችሁ ልዩነቱ? ያኛው ጦርነት ቀስቃሽ ነው የጣሊያንኛው አሁን ብለው ይሄ this is the turning point for Adwa, the battle of Adwa ማለት ነው።
ኢምፔረር ሚኒሊክ ሁለት አይነት ሚንሶችን በመጠቀም ኢትዮጵያን አንድ ለማድረግ ችለዋል። አንደኛው ፒስፉል ሰሚሽን ነው፣ ሰላማዊ መንገድ በመጠቀም ዲፕሎማሲ ነው። ዲፕሎማሲ ወይም ነን ቫዮለንት መንገድ በመጠቀም ኢትዮጵያን አንድ ማድረግ ችለዋል። ሁለተኛስ አርምድ ሶሉሽን ያስቸገራቸውን ደግሞ ላይ ከፋ፣ ወላይታ፣ ሀረር እንዲሁም ደግሞ የተለያዩ ቦታዎችን ደግሞ ለምሳሌ የወላይታው ላስቲክ ከሚኒሊክ ጋር ተፋልመው ማን ነበር? ካወጦ ነው። ላስቲክ ኦፍ ከፋ ካቶ ጋኪስ ሬቾ ይባላል። ኦል ዲስ አር እንዲሁም ደግሞ አሰንጃም ኦፍ ሀረር እነዚህ ሁሉ በጦርነት የመጡ ናቸው። ፍሮም ፈርስት ፎርስፉል ሰብጁጌሽን ኦር ዘ አርምድ ኮንፍሊክት ኦር ዘ ቫዮለንት ስትራግል ብለዲ ስትራግል በጣም ደም አፋሳሽ ትግል ተደርጎ የተያዙ ቦታዎች ናቸው። ፒስፉል ሰብሚሽን ግን ካልን ሰላማዊ መንገድ ዲፕሎማሲ በመጠቀም ለምሳሌ አንደኛው ፌዝ 1865 እስከ 1889 ነው። ዲዩሪንግ ዲስ ታይም ኢምፔሪያል ሚኒሊክ ሰከንድ ኢንኮርፖሬት ኖርዘርን ጉራጌ፣ ዌስተርን ጉራጌ ኤንድ ጊቤ ስቴት፣ ሌቃ ስቴት፣ ኢሉባቦር፣ አርሲ ኤንድ ሀረር በመጀመሪያው በመስፋፋቱ ሂደት ላይ የተያዙ ቦታዎች ናቸው። ሶስት አይነት ፌዞች አሉ። ፈርስት ፌዝ፣ ሰከንድ ፌዝ፣ ሰርድ ፌዝ ብለን እንለያቸዋለን። በ1865 እስከ 1889 ኢምፔሪያል ሚኒሊክ ሰሜን ጉራጌ፣ ምዕራብ ጉራጌ፣ ዌስት ጉራጌ፣ ጊቤ ስቴቶችን፣ ሌቃ ስቴት፣ ኢሉባቦርን፣ አርሲንና ሀረርን መቆጣጠር ችሏል በመጀመሪያው። ሁለተኛው ሰከንድ ፌዝ ላይ እስከ 1889 እስከ 1896 እዚህ ጋር አድዋ ቪክትሪ ወይም የአድዋ ጦርነት አድዋ ተባቶ አድዋ ምን አድርጓል? ኢንተራፕት አድርጓል። ታይሙ ወላይታን፣ ባሌን፣ ሲዳማን ኢንኮርፖሬት ያደረጉበት ነው። ግን የአድዋ ጦርነት ትንሽ ነው ብሏል። የመስፋፋቱ ሂደት ኢንተራፕት አድርጓል። ናናቲ ወደ ሀሳባችን ለሰርድ ፌዝ ሶስተኛው ፌዝ ላይ 1896 አፕ ቱ 1900 ከፋን፣ ቤንሻንጉልን፣ አሶሳን፣ ኦጋዴንን፣ ቦረና ኦጋዴን ማለት ወደ ሶማሌ ክልል ማለት ነው። ቦረናን እንዲሁም ደግሞ ቤንሻንጉልን ከፋን መቆጣጠር ችሏል። ይሄኛው ሶስተኛው ፌዝ ነው። ሰርድ ፌዝ ላይ ጨረሰ ማለት ነው። the whole structures the modern empire state formation በ1900 had ended. Ethiopian modern state formation had ended in 1900 እስከ 1900 ጨርሷል። ሚኒሊክ በሀገራችን ኢትዮጵያ ብዙ አይነት ስልጣኔ ያመጣ መሪ ነው አይደል? ለምሳሌ አዲስ አበባ ቱ ጅቡቲ ሬልዌይ ከአዲስ አበባ እስከ ጅቡቲ የሚዘልቀውን የባቡር መንገድ እንዲዘረጋ አድርጓል። ወይም ደግሞ የስልክ ዋይርለስ የእጅ ስልክ እንዲመጣ ያደረገ በእንትን ላይ አሪፍ ነው ማለት ነው። ሚኒሊክ ሞደርናይዜሽን ላይ ጥሩ ሰርቷል። ሞደርናይዜሽን ላይ ፈርስት ቴሌፎን and the first also what? The first wireless telegraphy and first telephone and the first railway. የመጀመሪያው የባቡር መንገድ ሌላ ሲሆን የመጀመሪያው ቴሌፎን የመጀመሪያውን ምን ስኩሎች የተለያዩ ትምህርት ቤቶችን ፈርስት ሆስፒታሎችን ሞደርን ስኩልስ ሞደርን and modern ones hospitals የተገነቡት በሚኒሊክ ኢንፍራስትራክቸር ላይ ወይ መሰረተ ልማት ላይ ትልቅ ጥረት ያደረገ መሪ ነው ማለት ነው። ስለዚህ is very exemplary for what? For modernization, for infrastructure. ሚኒሊክ በ1896 በአውሮፓውያን የዘመን አቆጣጠር ትልቅ ኢምፖርታንት የሆነ ግኝትን ማምጣት የቻለ ሰው ነው። በ1896 ዘ ባትል ኦፍ አድዋ የአድዋን ጦርነት የአድዋን ድል በማስመዝገብ ትልቅ ስራ የሰራ ነው። ኢትዮጵያውያንን ከደቡብ ከሰሜን ከምስራቅ ከምዕራብ የተውጣጣ ጦር በአድዋ ላይ በመስመር አድዋ የሚገኘው ትግራይ ይለዋል። አዎ አድዋ ላይ ማርች 1896 the first black African victory የመጀመሪያው የጥቁር ሕዝብ ድል ያስመዘገብን። This is also another historical turning point. This is the first black African victory. The first black African victory, 1896 Adwa. In our country, 1888.
የአድዋ victory. The Adwa victory was the first Black African victory, and the Adwa victory inspired those African states to get their independence from their colonial powers. የአድዋ ጦርነት ብዙ አፍሪካውያን ሀገሮች ከያዙበት የቅኝ አገዛዝ ስርዓት ነፃ እንዲወጡ ትልቅ ተምሳሌትን ያደረገ ግኝት ነው ማለት ነው። ወይም ደግሞ ትልቅ ሲምቦል ኦፍ ኢንዲፔንደንስ ኢትዮጵያን የነፃነት ተምሳሌ አድርገው እንዲወጡ ያደረገ ነው ማለት ነው አድዋ። እንዲሁም ደግሞ የኢትዮጵያን እንትን ማለት ነው አርማ አረንጓዴ ቢጫ ቀይ አርማው በብዙ አፍሪካ ሀገሮች ትራይከለሩ ከሶስቱ ወይ ሁለቱ ወይ አንዱ ወስደዋል። አትሊስት ቱ በየምናቸው 22 countries we can search the global 22 countries ወደ 22 የአፍሪካ ሀገሮች የኢትዮጵያን ኢትዮጵያን እንደ ነፃነት ተምሳሌ ሲሆን እንዲሁም ደግሞ ለብዙ ሰዎች እንዲነሳሱ አድርጓል። ይሄ ሌላ የአድዋ ድል ለብዙ አፍሪካውያን ከነበሩበት የቅኝ አገዛዝ ከነ ብሪቲሽ፣ ከነ ፍሬንች፣ ከነ ፖርቹጊዝ፣ ከነ ስፓኒሽ፣ ስፔን እንዲሁም ደግሞ ጀርመን ኮሎኒ all these colonies ትግል እንዲያደርጉና ለነፃነታቸው እንዲታገሉ ያደረገ ትልቅ ተርኒንግ ፖይንት የፈጠረ ነው ማለት ነው። It was the first Black African victory. It inspired those African states to get their independence from their colonial powers. This is all about what? Adwa. And ውጫሌ ትሪቲ ብያለሁ። የውጫሌ ስምምነት ለአድዋ ጦርነት አንዱ ትልቅ አንቀጽ 17 በተለይ አንቀጽ 17 ላይ የሰፈረው ነገር አርቲክል 17 ለጦርነቱ መንስኤ ሆኗል ብያለሁ። ኢምፖርታንት ፖይንቶች መርሳት የለባቸው። So this is all about for today's class. If you have any kind of question, you can ask me.